ሃይ ጋይስ እንዴት ናችሁ? እግዚአብሔር ይመስገን አለን። እኔ በጣም ደህና ነኝ። እንግዲህ በዚህ በዩቲዩብ አካውንት ከዛሬ ጀምሮ ሲሪየስሊ በየሳምንቱ ወይንም ደግሞ በየሁለት ሳምንቱ ቀጣይነት ባለው ሁኔታ የምንለቃቸው እጅግ በጣም ወሳኝ የሆኑ ቪዲዮዎች ይኖራሉ ማለት ነው እና እንደምታዩት እንግዲህ ዳጊ የዚህ ዩቲዩብ ፓርትነሬ ነው እና እጅግ በጣም የጀርባ አጥንት ማለት ይቻላል ፓርትነሬ ነው እና ራስህን አስተዋውቃቸው። ዳግም እባላለሁ። እንደዛው ይቀጥላል። ዳግም በሚለው ታውቁኛላችሁ። ይጠቅማል የሚለውን ነገር ለማቅረብ ነው፣ እኛ ጋር እንዳይቀር ለማድረግ ማስበው እዚህ ጋር የመጣ ነው። አሪፍ ይሆናል ብዬ አስባለሁ። በጣም አሪፍ። እንግዲህ በዚህ የዩቲዩብ አካውንት ምን አይነት ነገር ነው ፖስት ለማድረግ ያሰብነው? እንግዲህ እንደሚታወቀው አሁን ያለንበት ሴንቸሪ ይሄ የ21ኛው ክፍለ ዘመን ሴንቸሪ የኢንፎርሜሽን እና የቴክኖሎጂ ሴንቸሪ ነው እና በጣም ብዙ መረጃዎች እየወጡ ነው እና ብዙ መረጃ እንደመውጣቱ በጣም በዛው ልክ ደግሞ ብዙ ሰው በጣም ዲስትራክት ይሆናል። ነገር ግን እኛ ከዜሮ ተነስተን ነው ብዙ ነገሮችን እየሰራን እያደረግን እያሳካን ያለ ነው እና ምንድን ነው አንድ ሰው ከዜሮ ተነስቶ ማሳካት ቢፈልግ መጀመሪያ ምንድን ነው ማድረግ ያለበት፣ ከምንድን ነው መነሳት ያለበት ምናምን የሚለውም ከኛም ኤክስፐሪመንት ይሆናል። እንደ ኤክስፐሪመንት ይሆናል። ፕሩቭ ማድረግ እንፈልጋለን እንደሚቻል ፕሩቭ እናደርግላችሁ ነው። ከዜሮ ነው እየተነሳ ያለ እና እንዴት ነው ከዜሮ ተነስተን ልክ እሱ እንዳላችሁ አንድ ሰው ራሱ ላይ እንዴት ነው መስራት ያለበት? ስፔሻሊ ማንነቱ ሳይኖረው ለምሳሌ ምን ይባላል መሰለ፣ አንድ ሰው ሀብታም መሆን ከፈለገ ቀድሞ መምጣት ያለበት የሀብታም ማንነት ነው። ቀጥሎ ነው ገንዘቡ፣ ቀጥሎ ነው ሌላው ነገር የሚመጣው የሚባል አሁን ላይ በጣም ሪል የሆነ ጥናት ቢኖር ይሄ ነው። ሪል ነው ነው ማስተዳደር የሚችል ሰው ነው ነገር የሚመጣለት። ልክ ነው፣ እንደዛ ነው። አዎ። እና ይህንን ነገር ሁለታችንም እናምናለን፣ አብዛኞቻችንም እናምናለን። ነገር ግን እናውቋለን፣ ግን የማናምነው አይነት ነገር ይመስለኛል። እና መንገዱም ክሪል አይሆንም። እስኪ እንሞክራለን መንገዱንም እኛም አብረን ፈላጊ ስለሆነ እየፈለግን እና በዚህ እንትን ላይ እንዴት ነው ራሳችን ላይ የምንሰራው፣ እንዴት ነው ራሳችንን ወይም ደግሞ የምንፈልገው ማንነትን መገንባት የሚለውን ነገር ከራሳችንም ተሞክሮ ከሌሎች ሰዎችም ተሞክሮ ሼር እናደርጋቸዋለን ማለት ነው። ከዛ በተጨማሪ ፋይናንሻሊም ሊሆን ይችላል። እንዴት ነው አንድ ሰው ከዜሮ ተነስቶ ወይንም ደግሞ የሚፈልገውን የገንዘብ ሆነ ሌሎች ነገሮችን ማሳካት የሚለውንም ነገር እንግዲህ በተለያዩ ዩኒቨርሲቲ ላይ ካለኝ ተሞክሮ፣ ስራ ላይ ካለኝ ተሞክሮ፣ ከዛ በተጨማሪ ደግሞ ዳጊም ስራ ላይ ከበለጠ ቆይቷልና በስራ ላይ ያለውን ተሞክሮ ራሱ ምንድን ነው የሚለውን ነገር በደንብ አድርገን ሼር የምንደራረግበት ነገር ነው። ከኛ ወደ እናንተ ብቻ ሳይሆን ከእናንተም ወደ እኛ እንፈልጋቸዋለን። እስኪ ዳጊ ስለ ዩቲዩባችን ምን አይነት ነገር ኦዲየንሶቻችን ምን አይነት ነገር ኤክስፔክት ያደርጉ? በተለይ ቁም ነገር ኤክስፔክት ያደርጉ። በጣም አሪፍ እድል የሚሰጠን አይነት ጊዜ ላይ አይደለም እንደመቀለድ ያለ ነው። እየቀለድንም ከሆነ ግን ቁም ነገር ነው እያለፈበት ያለ የሚሆነው። ኤክስፔክት አድርጉ ቁም ነገር። የሆነ ነገር ታገኛላችሁ። ጊዜያችሁን በከንቱ አይደለም የምንወስደው፣ ይገባናል። የጊዜ ቫልዩ እናወራበታለን ወደፊት። ግን ጊዜያችሁን እየሰጣችሁን መሆኑ ፔን እንዲከፍላችሁ የምናደርግበት የምታመሰግኑበት ጊዜ እንዲመጣ እናደርጋለን። በተጨማሪ ደግሞ ይሄ ሞር የወጣት ኮንተንት ነው ለማቅረብ ያሰብነው። በደንብ የሚኖር ላይፍ እንዲኖረን የሆነ ህይወቱ ትርጉም ያለው እንዲሆን ፐርፐስፉል እንዲሆን ህይወታችን ይሄ ነው ሀሳባችን። ሞር ደግሞ በሂደት አይመስልህም? በሂደት የእናንተን ፓርቲሲፔሽን አይተን ባይ ዘ ዌይ ወንበር መጨመር ይቻላል። የሆነ ፓርት ሶስተኛ ምናምን ይቻላል። ነው በቃ መጀመር ባይ ዘ ዌይ መጀመር ለኛ ስኬት ነው። ይሄ ስኬታችን ነው። ይሄ በጣም ምናምን መጀመር ራሱ በጣም የሚያስፈራ አይነት ጊዜ ላይ ያለን ሰዎች ነን እና መጀመር ራሱ ስኬታችን ጀምር ያለው ላይክ ሼር ማድረግ የሚል ምናምን ሰው ይመጣል። ኦኬ ወንበር ይዘጋጅ። ሶስተኛ ወንበር ማለት ነው። ይታያችሁ እዚህ መሀል ነው የምናስገባው። በጣም አሪፍ እና እንዳላችሁ ቁም ነገር ኤክስፔክት አድርጉ። ጊዜያችሁን የምታባክኑበት የሆነ ተዝናንታችሁ ምናምን የምታልፉበት ብቻ ሳይሆን ቁም ነገር የተኖረ ሲደመር ደግሞ የሚኖር አሁንም ደግሞ እየተኖረ ያለ ነገር ታገኙበታላችሁ ብለን እናስባለን ማለት ነው። እንግዲህ አካውንታችንን ሰብስክራይብ በማድረግ
ብታበረቱን ሞራል እንድትሆኑ በጣም ደስ ይለናል ማለት ነው። በእኛ እድሜ ያላችሁ ልክ እንደኛ ብዙ ጥያቄ ያለባችሁ ሰዎች ትኖራላችሁ። ተጨማሪ ሀሳቦች ኮመንቶች ካላችሁ ኢንቦክስ ላይ ወይንም ደግሞ ኮመንት ላይ የምትፈልጉትን እንደዚህ አይነት ነገር ቢጨምር እንደዚህ አይነት ነገር ቢቀነስ ብላችሁ የምታስቡትን ነገር ሼር ማድረግ ትችላላችሁ። የዛሬው የነበረን ፕሮግራማችን ይህንን ይመስላል። በቀጣይ ሳምንት በሚገርም ቪዲዮ እንገናኛለን ማለት ነው። ይመቻችሁ። መልካም ቀን